ቤተሰብ ወላሂ በጣም የመጨረሻ ዘመን ደርሰናል። እንዴት ነው አንድ እህት ከስደት እንደዚህ ዛን ሁሉ መስዋዕት አሳልፋ ያን ሁሉ ጊዜ በልጇ ናፍቆት እንደዛ እየተሰቃየች እና በስንት ውጣ ውረድ አሳልፋ ያጠራቀመችውን ገንዘብ እንግዲህ እህቴ ከእህት በላይ ምን አለ? በእርግጥ ምንም ማንም ሊኖር አይችልም ማለት ነው። ከሁሉም ሰው አስፈልጣ እምነቷን ሰጥታት በእህት እንደዛ መከዳትም ሆነ በጣም ያሳዝናል። እውነት ማርክዬ በጣም 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 ከባድ ነገር ነው የደረሰብሽ ማለት ነው። ማለት ማለት ለብዙዎቻችን አሁን በጣም ትምህርት የሚሆን ነገር ነው። ብዙዎቻችን ልብ ብለን ካዳመጥነው ማለት ነው። እና አንቺም በርቺልኝ ብቻ ነገም የተሻለ ቀን ነው። አብሽር ተስፋ እንዳትቆርጪ። ማለት ያለማወቅ ነው እንጂ አሁን ብታውቅ ኖሮ የአረብ ሀገር ስሜት ላይ በጣም ከባድ ነው። ቢያንስ እንኳን ለአንድ ቀን መጥታ አይታው ስሜቱ አረብ ሀገር ላይ ምን አይነት ውጣ ውረድ ተታልፎ ያን ገንዘብ እንዴት እንደሚገኝ ብታውቀው በቃ የዛን የሚያህል ከአንቺ ጋር ሰጣ ገባ ውስጥ ባትገባ ነበር ማለት ነው። እና በጣም ይከብዳል ማለት ሰው እንዳናምን በቃ በራሳችን በቤተሰቦቻችን የዛን አይነት ነገር ሲደርስብን በጣም ሁለት ስብራት ነው ማለት ነው። ምክንያቱም በቃ ሳትፈልጉ ሀሳብ ትሰጡበታላችሁ እንደዚህ አይነት ነገር ሲያጋጥም ማለት ነው። እና ጥንቃቄ ብናደርግ የመዳን ቅመሞች ላይ በጣም ከባድ ነው። በቃ ሰው ከቤተሰብ ይልቅ ገንዘብ አስበልጠዋል። በቃ ቦታ የሚሰጠውም በቃ ከማንምና ከምንም በላይ ጥቅሙ ላይ ነው። ምክንያቱም እቺ ልጅ ቢያንስ አርፋለሁ ምን እላለሁ ምናምን ነገር ብላ ቢያንስ ንብረቴ ላይ ደርስበታለሁ ምናምን ነገር ብላ ብትገባ መጨረሻ የደረሰባትን ያው እያየን ነው። ብቻ አንቺን በርቺልን እህታችን፣ ነገ የተሻለ ቀን ነው። እውነት በጣም በጣም ያስጠላል። በቃ በጣም መጥፎ ጊዜ ላይ ነው ያለነው ማለት ይቻላል። ቢያንስ እንኳን በስነ ስርዓት እንኳን ምላሽ እንኳን እየሰጠቻት አይደለም። እንግዲህ በዚህ ሀገር አሳልፋችሁ የገባችሁ ሰዎች ስሜቱን ታውቁታላችሁ ማለት ነው። እና ብቻ ለሁላችንም ብቻ ከባድ ነው ይሄ ነገር፣ ለብዙዎቻችን ያስተምራል። ጥንቃቄ ብናደርግ እንግዲህ እዚህ ሀገር ተቀምጠን አይደለም የምናገኘው፣ ብዙ ውጣ ውረድ አግኝተን ነው ማለት በብዙ ውጣ ውረድ ውስጥ ነው ያንን ገንዘብ ልናገኘው የምንችለው። እና ያስጠላል። በአረቦቹም ተገፍተን በራሳችንም ሰው ተገፍተን በቃ በጣም ይከብዳል። ስለዚህ ራሳችንን ያለነው እና እህቶቼ ጥንቃቄ አድርጉ። ገንዘባችሁ ላይ ያልሆነ ቦታ ላይ ባታውሉ። ሌላው እንኳን ቢቀር እንኳን ሌላው ነገር እንኳን ቢቀር ቢያንስ እጃችሁ ላይ ይዛችሁ የሆነ የማይጠፋ ነገር ላይ ገዝታችሁ አስቀምጣችሁበት የሚሸጥ ነገር ላይ ሀገር ስትገቡ ሽጣችሁ እንኳን ቢያንስ ገንዘቡ በራሳችሁ በአካውንታችሁ ለማስቀመጥ ራሱ ይጠቅማችኋል። እንግዲህ በእህት ከተከዳን በአባት በቃ በመሳሰሉ በወንድም እንደዚህ አይነት ነገሮች የሚደርስብን በእኛ በአረብ ሀገር ሴቶች ነው። ስለዚህ ለራሳችን ጥንቃቄ ያስፈልገናል። መርዳት ያለብን ልንረዳ እንችላለን። ያው መርዳት ያለብን ቤተሰብ ይሄ ያንተ ነው ብለን ያንቺ ነው ብለን ልንረዳ እንችላለን። ግን አስቀምጡልን ያላቸው ገንዘብ እንደዚህ አይነት ነገር ሀገር ስንመለስ ማለት ሆድ እንዲቢሰን ከማድረግ በላይ ምንም ነገር የለም ማለት ነው። ስለዚህ ቢያንስ ብዙ ነገሮች ገዝተን ብናስቀምጥበት የማይጠፋ ነገር ማለት ነው። እና ጥሩ ነው ብዬ አስባለሁ። ለእህቶቼ በጣም ከባድ ነው። ጥንቃቄ አድርጉ። እንግዲህ ያው ሰብስክራይብ ላይክ እያደረጋችሁ ቤተሰብ እንሁን ቤተሰብ